በሩታ ስም አንተ ሰዎችን ያስደበደብክ ያለህ አንተ ነህ ማለት ነው። ያስፈራራኝ እሱ ወደ ተሰማኛለህ እንዴ? ወደ ተሰማኛለህ እንዴ? እኔ አልፈራም። በመጀመሪያ ደረጃ ምንም ነገር አላደረኩም። ወደ ተሰማኛለህ? እኔ አልሰማም። እሱ 40 ስገርፍ ተሰማኛለህ። ለጊያ እኔ እንደዚህ ነገር አይነት ነገር ማድረግ ብፈልግ ድሮ አድርገው ነበር። አንተ ምን ስለ ጎድሮ ብታደርገው ድሮ ማለት ልጁ በቃ ዛሬ አሁን ልጁ ያደረገው ማለት ነው። ያኔ ብነግረው ኖሮ ያኔ ያደርገው ነበር። እንደዛ አዲስ አበባ ነው አሁን እንደዚህ ማለት ነው። እኔ አዲስ አበባ ልክ አዲስ አበባ ያርጋኝ ስለተጠበቅ ያኔ ስለተጠበቅ ስማኝ እዚህ በኋላ እኔ ላይም ሆነ በእኔ ዙሪያ ያሉ ሰዎች ላይ አቤልም ላይ ሆነ ብሩኬ ላይ አንድ ነገር ቢደርስ ሰቤ ካንተ ጋር ነው። አስቀይማለሁ፣ የሚያስጠላ አስቀይማለሁ። አንተ ሰው ደብዳቤ የሚደበድብ ሰው እየላክ አንዴ እኔ ጋር አንዴ ጋር እየላክ ሩታ ነች ብለህ እያስባልክ ሰው አታስደብድብ። እኔ በሩታ ስም አትነግድ። በቃ በሩታ ስም ካለ ከኛ ጋርም ሆነ ከኔ ጋርም ሆነ ከማን ሰው ጋር ጸብ ካለክ የእርሳን ተጠቅሞ ሳይሆን በራስህ ላንድ ኦቨር ልኮ ነው ብሎ ይደብድቡ እንጂ ልጅቷ ላይ ሌላ ቂም እንድንይዝ ሌላ ነገር እንድንይዝ አታርገን። ሲዳይ እኔ እናንተ ከዚህ ምን ተዋወቀን ነው? እኔ ላይም ሆነ ይሄንንም አታውቀኝ ማለት እንዴ? ምን ተዋወቀን ነው? ከዚህ በፊት ግንኙነት የለንም። ኢቭን ሰላምታ ራሱ ከሌለንም አይደል? እናንተ ብዙ ነገሮችን ያረክ ያለው መሀል ገብተህ የተበትክ ያለው አንተ እንደው ከተሰማኛል። እውነትም እኔ አስደበደብኳቸው እንኳን በእኔ ባስደበደባቸው አይቆጨኝም። ምክንያቱም እያደረጉ ያሉት ነገር አይታቸው። እኔ ማንንም ቢፎክር ምንም ቢያወራ እኔ ምንም ግድ አይሰጠኝም። ምክንያቱም እኔ ምንም ያደረኩት ነገር የለም። በዚህ መሀል በጣም እየተጎዳ ነው። በቃ ከሩታ ጎን የቆሙ ሰዎች፣ ሩታን የምንደግፍ ሰዎች እየተጎዳ ነው። በተለያየ መንገድ ዛቻ ይደርስብናል። በቃ እኛን ለማጥቃት የማያደርጉት ነገር የለም። ሰላም ሰላም፣ የኔ ተወዳጆች እንዴት ናችሁ? እንደምን ቆያችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም ጤና እንደሆናችሁ ተስፋ አድርጋለሁ። ሁሌም ሰላም ሁኑልኝ እና ቤተሰቦች፣ ዛሬ ኪያ በጣም እየፈለገኝ ነው። እየሰራ የነበረውን ቪዲዮ አይታችሁታል። እኔ ሩታ ማንም እንዲናገራት አልፈልግም። እኔ ማለት ሩታ በጣም የዋህ ሰው ነች፣ ምርጥ ሰው ነች። ሩታን ማንም እንዲናገራት አልፈልግም እና ቤተሰቦች ያለፈውን ቪዲዮ አይታችሁታል። እዩም ጋር ኪያም ጋር የተለቀቀውን ቪዲዮ እና እዛ ላይ እሱን ተደብድቦ ነበረ እና በዛ ምክንያት እኔ ከሩታ ጎን ብቻ ስለቆምኩኝ እኔ ያስደበደብኩት ይምሰለው አላቅም እና እኔ እንዳስደበደብኩት አድርጎ ነው እያሰበ ያለው እና በጣም እየዛተብኝ ነው። ቴክስትም እየላከ እየደወለም አንዳንዴ ያስፈራራኛል። እኔ በደንብ አላወራውምና ዛሬ ግን በቃ በአካል አገኘሃለሁ ብሎኛል። እኔም በቃ በእናንተ ፊት ያደረገኝን ያርገኝ ብዬ ነው ዛሬ ደፍሬ ወደ እናንተ በእናንተ ፊት የመጣሁት ማለት ነው። እና የሚሰራውን ስራ ደግሞ እናንተ እያያችሁ ነው። ይሄን ነገር አይታችሁ መፍረድ ትችላላችሁ። እና ቤተሰቦች ኪዬ ጉዳት ስለደረሰበት ማለት እኔ ጉዳት ያደረስኩበት እየመሰለው ነው። ምክንያቱም ግብዳው ልጅ ጓደኛዬ ነው እና ከሱ ጋር ብቻ ስለሚያየኝ እኔ ጉዳት ያደረስኩበት መስሎት በዚህ መሀል በጣም እየተጎዳ ነው። በቃ ከሩታ ጎን የቆሙ ሰዎች፣ ሩታን የምንደግፍ ሰዎች እየተጎዳ ነው። በተለያየ መንገድ ዛቻ ይደርስብናል። በቃ እኛን ለማጥቃት የማያደርጉት ነገር የለም። ካያችሁት እሱም እየሰራ ያለው ነገር በጣም ይደብራል። ሄርሜላ ከፍላው ይሁን አላውቅም እና ኪዬን ታውቁታላችሁ ሁላችሁም። እስከዛሬ ድረስ ምን እየሰራ እንደነበረ አሁንም ምን እየሰራ እንደነበረ አይታችኋል። አሁንም ሰዎችን ለማስፈራራት እየሞከረ ነው እና ደግሞ ከዚህ በፊት የሰራውን ስራ አይታችኋል፣ ሁሉንም ማለት ነው። ከዚህ በፊት አዲስ አበባ ሄዶ የዚህ ሁሉ ብጥብጥ መነሻ ኪያ ነው። ያኔ ሄዶ ልጅ አለው ምናምን ብሎ ሄርሜላን ሁላ እንዲህ ከአብርሃም ጋር እንድትገናኝ የመጀመሪያው ሰው እሱ ነው እና ይህ ሁሉ ነገር እያደረገ ነው ያለው እና በዛ ላይ አሁንም ስራውን አላቆመም። በዛ ላይ እኛንም ጭምር እያስፈራራ ነው። በቃ እኛ አንደኛ ከልጁ ጋር ግብዳው ልጅ ጓደኛ መሆኑን ያውቃል። ሁለተኛ ደግሞ እኔ ከሩታ ጎን እንደሆንክ ያውቃል። ይሄን ነገር ብቻ ስለሚያውቅ ያስፈራራናል ምናምን ነገር እና በቃ ካላገኘው እያለኝ ነበረ እና እኔ እንዳልኳችሁ መጀመሪያ ላይ ከቤተሰብ ጋር ሆኜ አገኘዋለሁ። የካሜራ ይዤ ነው የጠበኩት እና እንደምታውቁት ያኔም ኪያ ተናግሮ ነበረ። ስለ ሰዓቱ ኪያ በጣም ተናግሮ ነበረ። ሄርሜላን ጥፋተኛ አድርጎ ሄርሜላን እንዳሉን አድርጎ እየተናገራት ነበረ። ዛሬ ግን ተገልብጦ ከሄርሜላ ጋር ሆኖ ብሩኬና አቤላ ይዘዋቸው ሄደዋል። ታውቃላችሁ ይሄን አብርሃምና ሄርሜላ ሰፊ ጊዜ እንዲያገኙ ከቤተሰብ አርቀው በቃ ካሉበት አርቀው ሌላ ቦታ ወስደዋቸዋል። ኩሪፍት ምናምን እየተዝናኑ እንደሆነ ታውቃላችሁ። ይሄን ነገር እያመቻቹ ያሉት ሁለቱን አንድ ለማድረግ ነው። እነሱ እዛ ስራ ሲሰሩ ኪያም እዚህ ስራውን እየሰራ ነው። ዛሬ ተገልብጦ እንትናን ያኔ ሄርሜላን በጣም እየደገፋት ነበር ታውቃላችሁ። አሁንም ድጋሚ እዚህ ሩታን በጣም እያስፈራራት ነው እና ሁላቸውም የሚሰሩት ነገር በጣም እንትን እያለ ነው።
አማን ነው። እንዴት ነህ? ሰላም እግዚአብሔር ይመስገን። እንዴት ነህ? ካሜራ እየጠበቀኝ ካሜራ ነው እንጂ የጠበኩት ማለት በጣም ፈልጋለሁ ብለኝ ነበረ። እሺ አንድ ነገር ደግሞ ልንገርህ፣ ያለ ሰው ፍቃድ ካሜራ መጠበቅ የለብህም። ገባህ አይደል? ሰው መጠየቅ አለብህ፣ ፍቃድ መጠየቅ አለብህ። ዝም ብለህ ካሜራ ደቅነህ ሰው መጠበቅ የለብህም። ስተትህን ልንገርህ። እሺ መጀመሪያ ስተትህን፣ ሲቀጥል ደግሞ እኔ ከምትናገራቸው ነገር አንጻር ነው እኔ ካሜራ ይዤ የጠበኩ። ላንዶቨር ምን እፈልግሃለሁ አልኩ እንጂ እኮ ያልኩህ ነገር እኮ የለም። እየዛትክብኝ ምናምን ስለነበረ እኔ ደግሞ በቃ ሁሉንም ነገር ኦኬ። ዛቻ ማለት ከአንተ ጋር የማወራው ነገር አለ፣ አግኘኝ፣ አትፍራ፣ የምፈልግህ ወሬ ብቻ ነው ማለት ነው። ዛቻ ማለት ዛቻ ለአንተ ያ ነው ነገር ማለት የለ ቴክስቱ ምናምን እኮ አለ ወይስ ለቤተሰብ እሱንም ማሳየት አለብኝ? ቴክስት ካለ አንተ ጋር ቴክስት ካለ ስልክ አነሳም ስትለኝ የዳኩር ቴክስት ካለ እስቲ አሳያቸው። ስልክ አነሳም ብለኝ በእርግጥ ደግሞ ብያለሁ፣ የምፈልገው ቁም ነገር ነው። ስለ ጓደኛ ልጠይቅህ ነው። ስለ ጓደኛ ልጠይቅህ ነው ማለት ደግሞ ሊገባ ይችላል ስለማን እንደምጠይቅህ። ስም መጥቀስ አይጠበቅብኝም። እሱ እኮ አይጠበቅብህም አውቃለሁ። አንተ ከእሱ ጋር ስላየኸኝ በቃ ጓደኛዬ ስለሆነ ብቻ ነገሮችን ወደ ሌላ ነው ያዞርክብኝ። በቃ ወደ ሌላ ገልብጣው እያንዳንዱ ነገር እኔ እያደረግኩ ነው መሰለህ። ከጀርባ ያለሁት እኔ አይደለም። ሰማኝ፣ ከጀርባ ያለው ብቻ አይደለም ነገሮችን በሙሉ እያረክ ያለው አንተ እንደሆንክ ይሰማኛለሁ። ከባህርላ ብዙ ነገሮችን እያረክ ያለው መሀል ገብተህ የጠበጥክ ያለው አንተ እንደሆንክ ይሰማኛል። እንዴ እኔ እንዴት እኔ ሁሉ ነገር አደርጋለሁ? ሲቀጥል አንተ ይሄን ልትል የቻልክበት በቃ እኔ ሩታን እደግፋታለሁ። በይሳት የተጎዳይ ሰው ነች አይደል? አይደለም እኔ እናንተ አውስመኝ ሩታን ከመሀል ፎታትና እኔ እናንተ እናወራ። እሺ ሩታን የምትደግፋት ከሆነ በሩታ ስም አንተ ሰዎችን ያስደበደብክ ያለው አንተ ነህ ማለት ነው። ሩታን እኮ ነው የምልኩ እሱ ነው እኔ ተሰማኝ ነው እኔ ነገርከኝ። የኔ መደብደብ የዩኤል መደብደብ የሁላችንም እንደዚህ መሆን በሩታ ስም ያስደበደብክ ያለው አንተ ነህ። እንደዛ ነው አይደል? ልጁ ጓደኛ ከሆነ ያለምንም ልጁ ጓደኛ ነው። አንተ ነህ ይሄ ጉዳይ ብዙ ነገሮችን እያረክ ያለው አንተ ነህ። ከሩታ ጎን ያለው ሩታ ደግፋለሁ ብለህ እያልክ ያለው አንተ ነህ። ወር ደግሞ ለሩታ አገዛለሁ ብለህ እያልክ ያለው አንተ ነህ። እንታስደበደበንም አንተ ነህ ማለት ነው። ይሄ እኮ እንደዛ አያስብልም። እኔ ጓደኛዬ ስለሆነ ብቻ ልጁ ያን ነገር ስለደበደባችሁ ሁሉን ነገር እኔ እያደረኩ ነው ማለት እኮ አይደለም። እኔ ከሩታ ጎን ነው እሱም ምክንያት አለኝ። በቃ ከሩታ ጎን መሆን አለመሆን እኔ አይመለከተኝም ወንድሜ፣ ሰማኸኝ? ከሩታ ጎንም ሁን ከአብርሃም ከየትኛውም ሰው ጎን መሆን ትችላለህ። የኔ ጉዳይ አይደለም ይሄ፣ ከሰማኸኝ ማለት ነው። እኔ የሚመለከተኝ ስለራሴና ስለራሴ ብቻ ነው እኮ ስለራሴ እኔ ላይ እኔ እናንተ ከዚህ ምን ተዋወቀን ነው? እኔ ላይም ሆነ ይሄንንም አታውቀኝም አይደል እንዴ? ምን ተዋወቀን ነው? ከዚህ በፊት ግንኙነት የለንም። ኢቭን ሰላምታ ራሱ ከሌለንም አይደል እናንተ እኮ የለንም። እኔም እኮ እሱ ነው ግራ ይገባኝ። እኔ እናንተ ለማዘበራችሁ ነው ጓደኛህን ልከህ እንደዛ ሰው ታደርገው። ቢያንስ የመጀመሪያውን የዩኤልን ቪዲዮ አይተሃል አይደል እንዴ? እኔ ጋር አይተሃል። እኔ ሁለቴ የመጣው ተው ማለት ይችል ነበረ። እኔ ምን ልበለው? ቪዲዮ ታያለህ አታይም አይባልም። እኔ አይሉ እሺ ወንድም ማለት ነው ጓደኛህ ማለት ነው ነገር እንጂ እኔ እሱን በምን አውቃለሁኝ? እኔ እኮ እንደዚህ አይነት ነገር አያማክረኝ። እሺ ጓደኛ ካለብልሽ እኔ አሁን ለምን ደውለታለሁ ማለት የጀመራችሁት ነገር እናንተ ናችሁ እኮ መጨረስ ያለባችሁ። እኔ እዚህ ነገር ውስጥ ከፈለክ በግል ጠይቀዋለሁ። እንደዚህ ያደረገበት ምክንያት ማለት ነው። መጠየቅ ብትፈልግ ኖሮ ኦር ደግሞ ያንተ እጅ ባይኖርበት ኖሮ እስካሁን መጠየቅ ነበር። ጓደኛህ እስካሁን መጠየቅ ትችል ነበር። እስካሁን እድል ነበረ። እኔ ከመደወል በፊት ሆነም ይሄ ሁሉ ቀን ስፈልግህም ምንም ከዚህ ስለዚህ ጉዳይም ሳወራ መጠየቅ ይችል ነበር። እኔም ዛሬ የመጣው እኮ አንተ እኔ ጋር ስትመጣ የመጣው እኮ ስለ ጓደኛ ሳትጠይቀው ምንም ሳትል ምን ከጓደኛ ጋር ልክ ሳትጨርስ እኔ ጋር መተኩ ነው እያወራኝ ያለው። ኢቭን እኮ ጓደኛ ጋር ደውለህ ራሱ እኮ ኪዬ እንደዚህ አድርገኸዋል ምንድነው ከሱ አልጠየቀውም። እኔ ጋር ደውለህ አልነገርከውም አይደል? ነግረኸዋል። ስለኔ ደውለህ እኔ ሲቀጥል እሱን እንዴት ነግረዋለሁኝ? እኔ በቃ እኔ ከእኔና ከአንተ ከዚህ በፊት ሌላ ነገር የለንም። ተነጋግረን አናውቅም እኮ። ለምን ደረስክብኝ ነው እኮ እኔ መች ደረስኩብህ? ለምን ደረስክብኝ ነው? እኔ እኮ በማላውቀው ነገር ነው እያስጨነቀኝ ያለው። ልጁ ጓደኛዬ ስለሆነ ብቻ ነው እኔን እያስጨነቀኝ ያለው እኮ። ስማኝ ይኸውልህ፣ አሁን የአንተ ገሽት ነገሽ ነው ሰማኝ አይደል? በሩታ ስም አጉል ሩታ ደጋፊ ነኝ ወር ደግሞ የሩታ ወገን ነኝ ብለህ ነገሮችን ይበልጥ እያበላሸህና በሩታ ስም ሰውን ያስደበደብክ ያለው አንተ ነው ወይ? እኔ ምንም እያበላሸው አይደለም። ሲቀጥል በሩታ ስም አይደለም። ከኛ ጋር መጸብ ከፈለክ ከኛ ጋር መጸብ የምትፈልግ ከሆነ የሩታን ስም እያነሳ አይደለም። ልጁ መጥቶ ሩታን አትንኳት እያለ ሩታን ያቃታል። እኔ አላውቅም ያቃታል አላውቅም። በቃ እኮ አንተ ብዙ ነገሮች እያረክ ያለው እኮ እኔ እሱን መጠየቅ ትችላለች እኮ። እሱ እዛው ነበር አይደል? እሱን እዛው ነበር። እሱ መጠየቅ ትችላል ነበር። ኦኬ ስማኝ፣ ወልክ ከደበደበኝ በኋላ ከዛ ጊዜ በልጁ ነው አይቼው አላውቅም፣ አግኝቼውም አላውቅም።
ከባ ማለት ነው። ግን እዚህ ከተማ ውስጥ ይሄ ሁሉ ስፖርተኛ በሞላበት ጊዜ ይሄ ሁሉ ጠብሻ በሞላበት ሰዓት ከተማ ሙሉ እኮ ስፖርተኛ አይደል እንዴ? እንዴት ነው ያንተ ጓደኛ ተለይቶ መጥቶ እኛ ተጠቃሚ ሸው ጋይስ ያንተ ችግር የለበት። እኔ እንደዚህ ላድርግ ብቻ ማለት ነው እኔ እንደዚህ ነገር አይነት ነገር ማድረግ ብፈልግ ድሮ አድርገው ነበረ። አንተ ምን ስለ ጉድሩ የምታደርገው ድሮ ማለት ልጁ በቃ ዛሬ አሁን ልጁ ያደረገው ማለት ነው እኔ ያኔ ብነግረው ኖሮ ያኔ ያደርገው ነበረ። እንደዛ አዲስ አበባ ኖ አሁን እንደዚህ ምን አገባ እኔ አዲስ አበባ ልክ አዲስ አበባ ያርጋን ሲበጠበጥ ያኔ ስትበጠበጥ ምንም አይመለከት ነበር። ምንም አይመለከት ነገር እንዴት ነው የማይመለከት? አንተ ሩታ ህይወት ውስጥ ሩታ እንትን ውስጥ ያገባኛል አውረት ያገባኛል ንገረኝ እስቲ። እኔ በደንብ ያገባኛል ስለ ሩታ በደንብ ያገባኛል። ምክንያቱም እኔና ሩታ ያለንን ነገር አታውቅም። ምንም የለህም። እኔ አሁን እሱንም ማብራራት አይጠበቀኝም በመጀመሪያ ደረጃ ማለት ነው። ሲቀጥልም አሁን ልጁ እንደዚህ ያደረገ ምናምን የምትሉት ነገር እኔ ያኔ ልጁ አሁን እንደዚህ እንዳደረገው ድሮ ማድረግ እስቲ ነበር። ሰማኝ ሩታ የሆነ ሰው እንደዚህ ልሳት ፈለኝ ሰማኸኝ አይደለ? እንደ ወንድ ነው ላይ እናንተ ከዚህ በኋላ እኔ ላይም ሆነ አቤል ላይም ብሩኬ ላይም አንዳቸውም ሰው ላይ ክፉ ነገር ደረሰ ቢባል መጥፎ ነገር ደረሰ ቢባል አንዱ ፈጣሪ እናንተ ተሻችን ነው የሚሆነው። እያስፈራራኝ ነው እንዴ? ደግሜ መጥቼ እንደዚህ አላወራም። ኖ እያስፈራራኝ ነው። ማስፈራራት አይደለም በመጀመሪያ ደረጃ ማለት ነው። ዝም ብለህ ስማኝ። እየሰማኝ እኮ ዝም ብለህ ስማኝ። እሺ እየሰማኝ እኮ የለም እኔ ፍላጎት እኔ የምፈልገው ነገር እያወራ አይደለም። እንድሰማ የምፈልገው ነገር አይደለም እያወራ አንተ ወደት ትሰማኛለህ። አሁንም አላስቀየምም ብዬ ቁጭ በስርዓት እማወራ ካሜራ ይዘህ ቁጭ በስርዓት እማወራ እዚህ ጋር ኦዲየንስን አክብሬ ነው እንጂ አንተንም ሆነ ካሜራማንንም አክብሬያቸው አይደለም። እዚህ ጋር ቢያንስ የሚመለከት ኦዲየንስ አለ። ይሄ ቪዲዮ እንደምትለቀው አውቃለሁ። ገባ አይደለም? ያንን ኦዲየንስ አክብሬ ነው እንጂ አንተን የማር ግዴታ አውሮብኝ አይደለም። ከዚህ በኋላ ደግሞ የትኛውም ሰው ላይ ጉዳት ደረሰ ሲባል በሰማ አንዱ ጋር ጸቤ ካንተ ጋርና ካንተ ጋር ብቻ ነው። የምጠይቀውም አንተን ብቻ ነው። እኔ ብትጠይቀኝ ምን ያልሰማም እኮ እኔ ብታወራም ምንም ያስፈራራኝ ምንም ሲጀምር እኔ አልፈራም። በመጀመሪያ ደረጃ ምንም ነገር አላደረኩም። እኔ አልሰማም። እሱ 40 ስገርፍ ትሰማኛለህ። እሱን አብረን የምናየው ይሆናል። እኔ ማንም ባደረገው ነገር እኔ ተጠያቂ ያለነው ምክንያቱም እኔ ባደርገው ነገርኩ በፊት አደረገው ነበረ ግን ያን ነገር ማድረግ አልችልም። በፊት ማድረግ አልችልም ምክንያቱም ምንም አይመለከትም። እኔ በደንብ ነው የሚመለከተኝ ጉዳይ የለም። በቃ ስለሚመለከተኝ ስለማይመለከተኝ ነገር አሁን ማብራራት አልፈልግም። ግን እኔ እንደዚህ አይነት ነገር የማድረግ አይነት ሰው አይደለሁም። ለዛ ነው እንጂ አሁን እንደዚህ አሁን ላይ እንደዚህ ስላደረገ ምናምን ነገር ዛሬ እኔን ልትወቅሰኝ አትችልም። በደንብ አድርጌ ወቅሳለሁ ያለው በደንብ አድርጌ ምክንያቱም ጓደኛህ ነው። እዩኤል ጋር ሲመጣ ተው ማለት ትችል ነበረ። እዩኤል ቪዲዮ አይታል ከኔ ጋር ከአንድ ቪዲዮ እንደዚህ ሲያደርጉኝ ሁለት ጊዜ ነው እንደዚህ ያደርጉኝ። በምን ምክንያት ሲያስ እንደ ወንድ አይደለም። ቢያንስ አንተ እንደ ወንድ ካሰብ አንድ ሰው እንደዛ ሲሰቃይ ቢያንስ ነው ማለት ትችል ነበር አይደል? እንደዛ ከመጣ እንደዛ እያደረገኝ አይ ማለት ትችል ነበረ። ግን ምንም ያልከው ነገር የለም። ጓደኛህ ነው። ምንም ያልከው ነገር የለም። እኔ እኮ ለምን ነው እንደዛ የምጠብቁት? ምክንያቱም ራሳችሁ የጀመራችሁትን ራሳችሁ ነው መጨረስ ያለባችሁ። ሲቀጥል እሱ ከኔ ጋር እንደዚህ አይነት ነገር ጭራሽ አወራም። ሰማኝ። ከዚህ በኋላ በሩታ ህይወት ውስጥም በአብርሃም ህይወት ውስጥ ምንም አይመለከትህም። ገባህ አይደለ? አያገባህም። አንተ ሰው ደብዳቤ የሚደበድሰው እየላክ አንዴ እኔ ጋር አንዴ ጋር እየላክ ሩታ ነች ብለህ እያስባልክ ሰውን አታስደብድብ። እኔ በሩታ ስም አትነግድ። በቃ በሩታ ስም ካለ ከኛ ጋርም ሆነ ከኔ ጋርም ሆነ ከማንሱ ጋር ጸብ ካለክ የእርሳስ ጠቅሞ ሳይሆን በራስህ ላንድ ኦቨር ልኮ ነው ብሎ ይደብድቡ እንጂ ልጅቷ ላይ ሌላ ቂም እንድንይዝ ሌላ ነገር እንድንይዝ አታርገን። ሲጀመር አሁንም ይዛችኋል እኮ አሁንም ይዛችኋል። በመጀመሪያ ደረጃ እኔ ስለናንተ ነገር አይመለከተኝም። አሁንም እኔ ማንም መጥቶ ይደብድባችሁ ማንም ያርጋችሁ ልጁ ጓደኛዬ ስለሆነ ብቻ ተውልለው እንደዚህ አድርግ አታድርግ አንተ የላከው ልጁ አንተ እኔ በእኔሱን በምን አወቅ? እኔ ሲጀመር እንደዚህ አላረገውም። ሲቀጥል የላከው አንተ ነህ። እኔ አሁን ድል ነው እንደምትፈልገው አምኜልህ ሲጀመር እንደዚህ አላረግም። ሰማኛለህ? እኔ ነገርኩህ እኮ እኔ በአብርሃም ህይወት ውስጥ በሩታ ህይወት ውስጥ ምናምን የምትለው ነገር እኔ በሚመለከተኝ ቦታ ይመለከተኛል። እንዴት መመልከት እንዳለብኝ ራሴ አውቃለሁ። እና አሁን ልጁ እናንተ ወንድ ምናምን ትላለህ። ወንድ ካለ ማውራት ትችል ነበር እኮ ያን ይዘው ልጁን ራሱ ማናገር ትችል ነበር። እኔ እንድታስተናግቀኝ አንተ እኔን ልጁን እኮ መናገር ትችል ነበር። እኔ ሰማኝ፣ አንተ አትጡራጭ። ሰማኝ። እዚህ በኋላ እኔ ላይም ሆነ በእኔ ዙሪያ ያሉ ሰዎች ላይ አቤልም ላይ ሆነ ብሩኬ ላይ አንድ ነገር ቢደርስ ሰቤ ካንተ ጋር ነው። አስቀይማለሁ። የሚያስጠላ አስቀይማለሁ።
እንግዲህ ቤተሰቦች ያያችሁ ነው፣ ሁሉም ነገር አይታችኋል። እኔ ምንም ማድረግ አልችልም። ምክንያቱም ያው አይታችኋል። ያኔም እንደዚህ ነበረ እንትን እያሉ የነበሩት ፉከራ ነው በቃ። እኔ ማንም ቢፎክር ምንም ቢያወራ እኔ ምንም ግድ አይሰጠኝም። ምክንያቱም እኔ ምንም ያደረኩት ነገር የለም። ህሊናዬ ንጹህ ነው። እንደዚህ አይነት ስራ አልሰራም። እኔ ማንንም አላስደበድብም። እኔ ማስደብደብ ብችል እኔ አስደበድብ ነበረ። ልጁ ጓደኛዬ ስለሆነ ብቻ ነው እንደዚህ እያሉ ያሉት እና እውነትም እኔ አስደበደብኳቸው እንኳን እኔ ባስደበድባቸውም አይቆጨኝም። ምክንያቱም እያደረጉ ያሉት ነገር አይታችኋል ሁላችሁም ማለት ነው። እና እንግዲህ ቤተሰቦች ለዚህ ነበር የፈለገኝ። ጨርሶ ሄዷል። እንግዲህ ቀጣይ የሚሆነውን አብረን እናያለን። ሰላም ሁኑልኝ።